ውድ የፕሮግራማችን ተከታታዮች ያው ፕሮግራማችን ወቅታዊ ፕሮግራማችን አሁንም እንደቀጠለ ነው ጋዜጠኛ ዳርሰማ ሶሪ አንዳንድ ሐሳቦችን አሁንም የምንቀጥልበት ሁኔታ ነው እንደ ጋዜጠኝነት እንደው የሚዲያው ዓለም ያሳስበናል በተለይ ሀገራችን ተጨባጭ የሚዲያ ዓለም ባለፈውም የሞጣ ታሪክና አንስተን ከሞጣ በፊትም የነበረው የሙስሊሙ ማህበረሰብ ጥያቄ ሊሆን ይችላል የሙስሊሙ ማህበረሰብ ርዕሰ ጉዳዮችን በአጠቃላይ የሚዲያዎች ሚዲያ አንድ ሚዲያ ሲመሰረት ራሱ ሊቻለ መርህ አለው መነሻ አለው ሰዎችን የማስተማር የማዝናናት ምናምን እንዲሁም ደግሞ ፍትሃዊነት የመሆን ህዝብን ለማገልገል ምክንያቱም የተነሱበት መንግስታዊ ሚዲያዎች በተለይ የሚነሱበት ዓላማ ህዝብን ለማገልገል ነውና ህዝብ ብለን ስናስብ ደግሞ እንዳጠቃላይ የኢትዮጵያ ሙስሊም ማህበረሰብ ብቻ ሳይሆን እንደ ኢትዮጵያ 100 ሚሊዮን ህዝብን ነው ያስበን መሰራት አለበት ብለን እናስበው እንደው እነኚህ የሚዲያ መዛባቶች መልባት ሰሞኑ በነበሩ ህዝባዊ የተቃውሞ ሰላማዊ ሰልፎች ላይ የታዩ አንዳንድ የሚዲያዎችን የመንቀፍ ሁኔታዎች ተስተውሏል እንደ ጋዜጠኛ ምንድነው አንተ ነገር ምንድነው ትላለህ ችግሩ እኔ ይሄን ጉዳይ በተመለከተ አንድ ሰው አናግሬ ነበር በጣም ነው የሚገርመው የኢትዮጵያ ሙስሊም ታሪካዊ ጠላቶች ናቸው በትክክል ይገልጻል ይቃል እነዚህን ሰዎች ሚዲያ ወገናዊ ሊሆን ይችላል ማንንም ሚዲያ ሲቋቋም ወገናዊ ነው በዚያ ምናለው ወገናዊ ነው ማለት ግን ሌላውን መጉዳት ማለት አይደል አንተ የተሰጠህን አጀንዳ ይዘህ እሱን አጀንዳ ልታራግበው ትችላለህ የሌሎችን አጀንዳ ግን እየገባ የሌሎችን የምትበጠብጥበት ምክንያት የለም አሁን እኔ የሚያመኝ ይሄንን ነገር ለምን አልዘገቡም አይደለም የኢትዮጵያ ቴሌቪዥን ይሁን ፋናም ይሁን whatever አልጠብቅም እኔ ከነዚህ ምናልባት ባለፉት 7 እና 6 አመታት እነ ፋና ምን ሲሰሩ እንደነበረ ምን ሲያረጉ እንደነበረ ምንናቅ ስለሆነ ኢትዮጵያ ቴሌቪዥንን ጨምሮ ምን ሲያረጉ እንደነበረ ምንናቅ ስለሆነ ለውጥ ሲመጣ እነዛ ሰዎች ናቸው ያሉት እነዛው ናቸው ስለዚህ እነዚህ ሰዎች ብሬኖች እንኳን አልተደረጉም በዛ አስተሳሰብ ውስጥ ነው ያሉት ትላንትና መግለጫ አዳምጠን ነበር እኔ የተለያዩ ሚዲያዎችን የትላንቱን መግለጫ ለማዳመጥ ሞክሬ ነበር እኔ አልነበርኩም እንደ እስክል ድረስ ነው እኔ በቦታው ላይ የነበርኩ ሰውዬ እንደዛ አይነት ስሜት ካደረብኝ በመግለጫው ቦታ ላይ ያልነበረው ህዝብ ምንድነው የሰማው እንድጠይቅ አድርጎኛል ስለዚህ የኛ ችግር ነው ብዬ ነው ሁሉንም የደመደምኩት ካሊድ ስለ ሚዲያ ከተነሳ የመንግስት ሚዲያ ኢቭን የግል ሚዲያም ጭምር እነ ይሳት ከቅርብ ጊዜ ወዲህ ነው ከኛ ጋር የተቀላቀሉት ምናልባት እነ ሀጂ ነጂም ፈንድ ሬዚንጉን ከጀመሩ በኋላ ነው ወደ ድምጻችን ይሰማ ትግልስቱም ይገቡት እንጂኮ ከዛ በፊት እኮ እስከነጭራሽም እስላማዊ መንግስት ለመመስረት ብለው ቡራ ከረዩ ሲሉ የነበሩ በኋላ ላይ ግን የትግሉን እውነት ምናልባት እስኪረዱ ድረስ ነው እስክትረዳ ድረስ ሳትረዳ ስለዛ ነገር ዲፋይን ማርክ ትችላለህ እንዴ ሳይረዱ ይሰጡን የነበሩንን ስም ነው የተውት እንጂ ለኛ የተለየ ነገር ያደርጉልን ነገር አልመሰለኝ ስለዚህ ያኔ በዛ የትግል ወቅት በሞባይል እንቀርጻለን በሞባይል ምስል እንቀርጻለን ድምጽ እንቀርጻለን ኤዲት እናደርጋለን አንድ ሬዲዮ አንድ ሞባይል ነበር እንዴት እንደተወጣ ነው ከማንም በላይ እናንተ እናቃለን እንዴት ሰክሰስ እንደሆነ እናቃለን ስለዚህ የራሳችን ሚዲያ እንዲኖረን ለምን አንታገልም ስለዚህ ሙስሊሙ ከነዚህ መጠበቅ የለበትም ያማራው ክልል ቴሌቪዥን በእለቱ ድንገተኛ እሳት አደጋ ደረሰና አሳፍራል ለቦታው ቅርብ የሆነ ኢትዮጵያ ቴሌቪዥን ሩቅ ነው ያለው ቅርብ ያለው ሚዲያ እንደውም አንድ ሚዲያ በጣም የሚገርመኝ ነገር በሙስሊሞች መካከል በተፈጠረ ችግር ምክንያት ሙስሊሞቹ መስጊዶቹን አቃጥለዋል የሚል ግምት አለን የቤተ ክርስቲያን መዝሙር እየዘመሩ እሳቱ ሲቀጣጠል ዳር ቆመው ሲሞቁ የነበሩ ሰዎች ለትይንት ይወጡ ናቸው ብርድ ምናምን አለ እንደዛ አካባቢ ሳይቤሪያ ነው እንዴ እኔ በጣም ነው ይገርመኝ እሳት ለማሞቅ ነው ከየቤታቸው የወጡት ያ መዝሙር እየዘመሩ ምን አይነት እንትን ነው ምን ይሰማቸዋል እነዚህ ሰዎች እኔ ሌላ ነገሩ ይቅር ትክክለኛውን ነገር አይዘግቡት አለመዘገብ ሌላ ነገር ነው ማጠልሸት ግን ሌላ ነው ያማል በጣም ያማል ሰላማዊ ሰልፍ ይደረጋል ሲባል እና ይሳት ምን ሲሉ እንደነበረ እኮ ሰምተናል
ሰላማዊ ሰልፉ በፍጹም መደረግ የለበትም። እስከነጭራሹ ምን መረጡልን? በጣም የሚያሳፍርህ ነገር እኔ አዘንኩ በጣም። ሰልፍም ከተደረገ አማራው ክልል ነው መደረግ ያለበት እንጂ ከአማራ ክልል ውጪ ሌላ ሰልፍ መደረግ የለበት። ቦታ ሁሉ ይመርጡልናል ቦታ። ይሄ መብት ማሰጣቸው የምን አጉራ ዘለልነት ነው? የምን አትርሱኝ ነው? እኔ በጣም ነው ያመመኝ። ምክንያቱም አሁን እነሱ ደጋግመው ሲያነሱት የነበረው የቁጥር ጉዳይ አለ። በነገሩ እኛ የቁጥር ጉዳይ ላይ አይደለም። የኢትዮጵያ ሙስሊም 35 ሚሊዮን ሆነ 50 ሚሊዮን ሆነ 10 ሚሊዮን ሆነ እኔ ግድ አይሰጠኝም። ጽድት ያለ ጠንካራ ሙስሊም ይበቃል። ስለዚህ እነሱ የተጨነቁት በተለያየ አገሪቱ ክፍሎች ከፍተኛ ሰላማዊ ሰልፍ ሲደረግ እነዚህ ሰዎች ብዙ ናቸው የሚል ስሜት ይፈጥራል ነው ፍራቻቸው። ስለዚህ በአማራ ክልል የሚገኙት ሙስሊሞች አነስተኛ ስለሆኑ እነሱ ሰልፍ ቢያደርጉ የጥቂቶች ጥያቄ ነው። ይህንን በሽፋን ለመስጠት ነው ቀድመ። ምክንያቱም እነማን እንደሆኑ ስለምታቅ ምን ሊሰሩ እንዳሰቡ ስለምታቅ ይሄ አመን። ስለዚህ የራሳችን ጠንካራ ሚዲያ እንዴት እንመስረት ነው? የነሻጣ ስራ መሆን የለበትም። የሆነ ነገር ሲከሰት ሚዲያ እከሌ በድሎኛል፣ ፋና በድሎኛል፣ እከሌ እንደዚህ ነው የዘገበው፣ እከሌ ሊያመን አይገባም። አልጀዚራን ወደ ኋላ ሄደን እንወስድ። አልጀዚራ እኮ በሁለት እግሩ እንዳይቆም ዓለም ነው የዘመተበት። ዓለም እኔ ኢስላሚክ ሚዲያ ነው ብዬ አላስብም አልጀዚራን። ዛሬ ሲኤንኤን እና ቢቢሲ መረጃ ከአልጀዚራ ይወስዳሉ። ቻሌንጆቹን ሁሉ አልፎ ስትሮንግ ሆኖ ስለወጣ የኛ ሚዲያዎች ይመሰረቱና የሆነ ጥግ ላይ ይወሸቃሉ። ከዛ ጥግ አይወጡ። ሚኒስትሪ ሚዲያው ላይ ተጽዕኖ መፍጠር እስከዛሬ ድረስ ሰክሰስ የሆኑ ነገሮችን ስታይ ሚዲያው ግድ ያስፈልጋል። በዚህ እኮ ማንም ሁሉም ይተማመናል። ሚዲያ ያስፈልጋል። አዎ ያስፈልጋል። ሁሉም ያስፈልገዋል። ለሙስሊም ሚዲያዎች ማስታወቂያ ሰጡ ሲባሉ እንኳን ነጋዴዎቻችን ማስታወቂያ ይሰጡ። ይሄ ማገዙን መርዳቱን ፈንድሬዚንጉ ምናምን በማስታወቂያ ሰጥተው እንኳን ራሱን እንዲችል ያደርጉ። ግን አሁን ሰሞኑን በሞጣ ጉዳይ ላይ በሚሰሙት ነገር የተበሳጩ ሰዎች ደውለው ሁሉ ሲነግሩኝ ነበር። ለኔ ምን ይነግሩኛል? ስለዚህ የራሱ ሚዲያ የሌለው ባትል ሆኗል ሙስሊም። ስለዚህ ጠንካራ ሚዲያ መፍጠር አለበት። ጠንካራ ሚዲያ ይፍጠር ስል ክርስትናውን፣ ፕሮቴስታንቱን፣ ጆቫውን ወይንም ሌሎቹን እምነቶች የሚጋፋ ሚዲያ ይፍጠር አይደል? ራሱን የሚገልጽ ሚዲያ ይፍጠር። ራሱን የሚገልጽ ስለ እውነት ስለ ፍትህ የሚዲያ ፕሪንሲፕል ምንላቸው ወይም ደግሞ መርህ ምንላቸውን በተከተለ መልኩ ጠንካራ የሆነ በመንግስት ተጽዕኖም ያልወደቀ የአንድንም ወገን አጀንዳ ከፍ ለማድረግ ያላለመና ጠንካራ ሚዲያ ዛሬም እንዳልከው ነው። አሁንም ያስፈልጋል። የተለያዩ ማነቆች አሉ። ከህግ ጀምሮ የህግ ማቀፉን ጀምሮ ወርታች ስታወርድ በጣም ብዙ መታነሳቸው አጀንዳዎች ይኖራሉ። የማህበረሰቡም ለሚዲያ ያለው ንቃተ ህሊና ሚዲያ ምንድነው የሚለውን ሚዲያ ሊሰጥ የሚችለውን ጠቀሜታ ምናልባት በአግባቡ ነው ተረድቷል ብዬ አላስብም። ሚዲያ ማለት እንግዲህ ያው ዓለም እንደሚለው ይሄ አራተኛው መንግስት እሱ ነው ትልቅ ነገር መፍጠር የሚቻል ትልቅ ነገር መፍጠር ነው የሚችል ያልሆነ ነገር ሆነ ብሎ ጫፍ እንደሚያደርሰው ሁላ የሆነውን ነገር ደግሞ አዳፍ ነው ለምሳሌ ትላንትና አሁን የነበረው መግለጫ አብዛኞቹ ሚዲያ አይተ እንደሆነ የመጅሊሱ የሰጠው መግለጫ አብዛኛው ትኩረት ያደረጉት አንድ አጀንዳ አለ። የአማራ ክልል መንግስት በመጅሊስ አፍ መመስገኑ ይሄ አሁን እንደምታው የተሰጠው ጋዜጣዊ መግለጫ እዚህ ላይ አይደለም ያጠነጥነው ምስጋናውን ነው እየፈለጉ ያሉት እነሱ። አሁን አንዳንዶቹ የአማራ ክልል ለብቻ እየተጠለሸ ያለው ከእምነት ጋር ያይዞት የሚመጡት ነገሮች አሉ። ያን ኢንተረስታቸውን ለማስጠበቅ የሚያነሱ አጀንዳዎችን የሚያራምዱ ሚዲያዎች አሉ። ሌላው ደግሞ ፖለቲካሊ ያለውን ጉዳይ ለማክሸፍና ይሄ በመንግስትም ጭምር ያው የአማራ ክልል ላይ ያለውን ተጨባጭ ሁኔታ እንደምናቀው ነው የከበደበት ሁኔታዎች ስላሉ ማለት ነው። ሰዎች በአደባባይ እንግዲህ እየተወሰዱ እየታፈኑ ብዙ ነገሮችን የሚደርሱባቸው አሰቃቂ ተግባራት እየተፈጸሙ ያለበት በጣም ድንበር ያለፉ የሰብአዊ መብት ጥሰቶች እየተፈጸሙበት ያለው አካባቢ የሆነ ነገር ግን እኛም የሚዘገቡበት ሁኔታዎችን ያየን ነው። ቶታሊ እነኚህ ነገሮች እንዳሉ ሆነው ሚዲያዎቹ ማጉላት የፈለጉት ዛሬም የተቀላቀለ አጀንዳን
መውሰድ ነው የሃይማኖት ጉዳይና ከዚህ ቀደም የነበረው ታሪክን ወደ ኋላ መለስ ብለን ስናይ የአንድን የሰሜን ክፍል ያው በዓለም ታሪክም ሁሌም ነው ሰሜናዊ የበላይነት እንዲጠበቅ ነው ምናልባት ቀደም ያነሳው አልጀዚራ በዋናነት ዓላማ አድርጎ ከተነሳባቸው ከደቡባዊ ንፍቀ ክበብ ሆኖ ወደ ሰሜን መረጃዎችን አድርሶ ዓለምን መቆጣጠር ነው ትልቁ አምብሬላው የነበረው በዓለም ላይ እስካሁን ድረስ ሌሎችን በሙሉ ብታይ ይሄ ሰሜናዊ ክፍል ምትለው በአጠቃላይ በኃይል በኢኮኖሚ በመናን የበላይነት ነው በመረጃው ዓለም እንደዛው ተመሳሳይ ነው አልጀዚራ ሲቋቋም ከዚህ ከታች ወር ላይ መረጃዎችን ማድረስ ነው ዓላማ አድርጎ የተነሳው ይሄ ስኬታማ ሆኗል እነኚህ ሚዲያዎችም አሁን ዛሬ የሰሜን የበላይነት ያው ትርክቱ አለ በአካዳሚካሊ ወይም በትምህርት ዘርፍ ላይ የሰሜን የበላይነቶችን የነገሰበት ታሪክ አሳልፈናል የአንድ እምነት የበላይነት እነኛ ታሪኮች ናቸው ዛሬም እየተደበላለቁ የሚዲያ ውጤት የሆኑት ስለዚህ እነኚህን ለመመለስ ሙስሊም ማህበረሰብ ዛሬም ራሱን የሚያጠነክርበትን የኔ የሚለውን የቀደምት ኢህአዴግ ታሪክ ላይ ማስታወቂያ አስተዋወቃችሁ ተብለው የታሰሩ አሉ የተለያየ ጫናዎች የሚደርስባቸው ግብር የሚጨመርባቸው ብዙ ነገሮች አልፈዋል እነኛ ታሪኮች ግን ቁስል ናቸው ዛሬ ላይ ያ ታሪክ እንዳይደገም ለሚዲያ ከጎን መቆም አለባቸው ሙስሊሙ የኔ በሚለው መልኩ ሲያወጣው የተሻለ ነገር ያደርጋል የሚል እምነት ነው የሚዲያው አጀንዳ ራሱን የቻለ አንድ ሰፊና ብዙ ውይይት የሚያስፈልገው ርዕሰ ጉዳይ ነው እንደው መለስ እንበል ትንሽ ወደ ኋላ ሚዲያውን ሳንቶ አንድ ነገር ግን እንደዚህ ዝም ብዬ ስትሬስ አድርጌ መናገር ፈልጋለሁ ምንድነው አሁንም ስለ ሚዲያ ስናነሳ ኢስላሚክ ሚዲያ ስንል እኔ ሚኒስትሪ ሚዲያው ነው እያወራው ያለሁት ምናልባት አሁንም እምነቱን በተመለከተ የእምነቱን ጉዳዮች አንስቶ የሚያብራሩ ሚዲያዎች አሉን እነሱ ላይ ችግር ያለብን አይመስለኝም ሚኒስትሪ ሚዲያው ላይ ነው የኢትዮጵያ ሙስሊም በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ኢኮኖሚ ውስጥ በሶሻል ጉዳዮች ላይ ምን ማድረግ እንዳለበት የሚያስተምርና ይህንን መረጃ የሚወስድ እነዚህ መረጃዎች የሚያዳርስ እሱ ነው አሁን የገደለን የለንም የምንለው አዲስ አበባ ላይ ምናልባት ቅዳሜ ለጧት ወደ ፒያሳ ከወጣህ 15 16 የሚወጡ ጋዜጦች መጽሔቶች አሉ ምናልባት ጋዜጣ 2 3 ነው መሰለኝ ያለው እነዚህ መጽሔቶች ሁሉ ባንድ እንትን ላይ ባንድ ሰርክል ውስጥ ነው የሚሄዱት ምናልባት አህመዲን ቆንጨራ ይዞ ምናምን የምታይበት ሊሆን ይችላል እንደዚህ አይነት የኛን ፊገሮች የኛን አይከኖች ማጠልሸትና እነሱን ወደ ታች ማውረድ ይሄ ነው ዘመቻቸው ምናልባት ከትናንት በስቲያ ይመስለኛል አህመዲን ለቲቪ ላይ ከቀረበ በኋላ አይተዋል ብዙ ሰዎች እኔ ኮሜንት ላይ አይቻለሁኝ ስለዚህ እነ ዘመድኩን የሳሉት አህመዲን ላይ የሳሉት እነሱም የሳሉት ስዕል እኛ እሱን ምናከሽፍበት መንገድ አልነበረንም ብዬ ነው ያሰብኩት እኔ ይሄንን ነው እንዴ በጣም የሚገርምህ ነገር ባህር ዳር የሆነ ልጅ ጋር ደውዬ እስኪ ስለሞጣ አንዳንድ መረጃዎችን እስኪ አንተ ቅርብ ስለሆንክ ምናምን ስለው አረ ዳርሴ ምን እና አህመዲን እኮ እዚህ ማርዘነብ ስብሰባ አድርገው እነሱ ናቸው ምናምን አለኝ ደነገጥኩ የኔ የምለው ሰው ማለት ለኛ ቅርብ የሆነ ሰው ነው ያለኝ እንግዲህ ኢማጂን ምን ያህል የነዚህ ሰዎች የማቀልሸት ቀድመው እውነታው እንዳይወጣ እነማን ናቸው መመታት ያለባቸው እነማንን ወደ ዳር አድርገን እነሱን ጥቁር ነገር አልብሰን ሜዳውን እንያዝ ከመጀመሪያው ይጠናል ይሄ ስትራቴጂ ከዛ በኋላ እነሱ ላይ ይዘመታል ይሄ ነው የተሰራው ይሄንን እንኳን የራሳችንን ሰዎች እንኳን እንድንከላከል የምንችልበት ሚዲያ የለን ፌስቡክ ላይ እንጫዋለን ፌስቡክ ላይ እነሱ ይጽፋሉ እኛም እንጽፋለን ስለዚህ ሰውም ይምታታል ሰው ስለዚህ በመረጃ አሁን ለምሳሌ ሰሞኑን ምናልባት ይሄ አጣሪ ኮሚቴ የሚለቀው ቪዲዮ አለ አሁን ምን እንደሚለቁት አለ በመረጃ እኔ እንደውም ትላንት ደስ ያለኝ ሄዶ እኛ አጣራን እኛ ሄናየን እኛ እንደዚህ ያለን ከሌን አነጋገርን ቤተክርስቲያን ገብተን እንደዚህ ያየ ምናምን ሲሉኝ እያሰብኩ የነበረው ምን ኤቪደንስ አላቸው ነበር በኋላ ላይ ግን ከኮሚቴው ከአንድ ሳምንት በኋላ ትንሽ ጠብቁን እያንዳንዱን ነገር በፎቶግራፍ በቪዲዮ ቀርጸናል እሱን እናወጣለን ብለዋል ይሄ ነው ያስፈልገው አሁን ነው መለስ ከይዳርሲ ወደ ኋላና አንድ ሐሳብን የሚጨምር በተለይ ነው አሁን እነኚህ ሚዲያዎች ዘመቻቸውና አካሄዳቸው ላይ
ሙስሊሙ ማህበረሰብን አንድ አዙሪት ውስጥ መክተት እየተፈለገ ይመስለኛል ሆን ተብሎ ደግሞ በሌላ ጎን ሰታየው ሙስሊሙ ዛሬም ስለ ሀገር እንዳያስብ ሙስሊሙ ዛሬ ስለ ኢኮኖሚያዊ እድገቱ እንዳያስብ ሙስሊሙ ዛሬ የጋራ በሚያረጋቸው አጀንዳዎች ላይ እንዳይሰራ ይሄ ሆን ተብሎ ዴሊበሬትሊ የሆነ አካል ክሬት የሚያረጋ አካል አለ እነሱ ደግሞ እዚህ ጋር የሚቀበሉት አካል አለ በቼን ነው የሚመስለው የተሰራው ስራ ስትራቴጂክ ሆኖ የተጠና ነው የሚመስለው ሚዲያዎቹ እኛ ዛሬም የሞጣ አዙሪት ውስጥ እንድንገባ ሞጣን አጀንዳችን አድርገን እንይዛለን ዛሬ ምን እየሰራ ነው እዚህ ሀገር ላይ አስበው የሙስሊሙ ተሳትፎ ዛሬ እንዳለ አጀንዳ ሞጣ ሆኗል እንዳለ አጀንዳ የመስጂድ ቃጠሎ ሆኗል እኛ ቀደም አንተ መጀመሪያ አካባቢ ያነሳው አጀንዳ አለ ርዕሰ ጉዳይ ለስታወራ ሁሌም አዙሪታችን መስጂድና መጅሊስ እንዲሆን ዛሬም እነኚህን ጉዳዮች ላይ ደግሞ በሌላኛው አቅጣጫ ደግሞ ሲጽፉ እኛ ወደዛ ምላሽ ነው ምን ሰጠው ሌሎቹን ተሳትፎቻችንን እንድንተው ምክንያት እንዳይሆን እነኚህ ሚዲያዎች እንቅፋት እንዳይሆኑብን ሙስሊሙ ማህበረሰብ መንቃትና ወደዚህ አይነት አቅጣጫዎች ላይም ማሰብ አለበት ሀገሩ የኛ ነው ሀገሪቷ ላይ እኛም ተሳትፏለን ሀገሪቷ ሀገራችን ናት ተወልደን ያደግንባት ነው እትብታችን የተቀበረው እዚሁ ላይ ነው ስለዚህ የዚህን ሀገር ሁለተኛ ዜጋ መስለን ሌላ ታሪክ ለኛ እየተሰጠን ሌላው ነገር ለነሱ የሚተውበት ወይም ደግሞ እነኚህ ይሄን አጀንዳ ክሬት ማድረግ የሚፈልጉ አካላቶች ወደሚፈልጉት መዘውር እንዳይከቱን ጥንቃቄ መደረግ አለበት ብዬ አስባለሁ በተለይ ይሄ በፊገር ምንላቸው ታዋቂ ምንላቸው ሰዎች ተጽዕኖ ፈጣሪ ማህበረሰብ ውስጥ ያሉ በአጠቃላይ እነኚህን አጀንዳዎች ከልክ በላይ እንዳያወጣቸውም ስጋት አለኝ እንደ ስጋት ሁሉም ነገር እርከናለሁ ወደዛ እንዳይኬድና ቀጣይ ደግሞ መስራት ያለባቸው ሰው ስለ ምርጫ ተላልቅ አጀንዳዎችን ይሰራ ነው እኛ ካርዳችን ይዘን ገና ከሌለ እንመጣ አይነት አጀንዳ ልናመጣ ነው ማን ነው እኛ ቫልዩ የሚሰጠው የኔን ጥቅም ሊያስከብርልኝ የሚችለው ፓርቲ ማን ነው ሪዮት አለሙ ምንድነው አካሄዷው ምንድነው ሐሳቡ ምንድነው የሚለውን አጀንዳ ተተ ወረዚህ እንድንመለስ በጣም ወሳኝ ክሪቲካል የምትላቸው ሀገራዊ ውሳኔ በሚወሰኑበት ታይሚንግ ላይ ነው እነኚህ ነገሮች ብዙ ጊዜ የሚፈጠሩት አይተ እንደሆነ ኢትዮጵያ ሙስሊም የሆነ አዙሪት ውስጥ የሚገባው ወይም እንዲገባ የሚፈልገው እነኚህ ነገሮች በታሰቡ ሰዓት ላይ ነው ሁሌም ስለዚህ እንደው መለስ አረከኝ ወደ ኋላ የሚዲያው ታሪክ ላይ ተተነሳ ግን ይሄ የተጠና ነገር ከሆነ ቅድም መጀመሪያ ላይ አንስቼልህ ነበር ማለት ጠያቂ ትውልድ አድርገውናል ጠያቂ ከጠያቂነት እንድንወጣ ነው አሁን ማለት መብቱን የሚጠይቅ ብቻ አይደለም መብቱን የሚያስከብር ትውልድ እንዲኖረን ነው መታገል ያለብን ይሄን ለማድረግ የሚችል በኋላ ላይ እንነሳበታለን ሌላ ከዚህ ጋር አብሮ መነሳት ያለበት ነገር ስትራክቸርድ ናቸው እነዚህ ሰዎች የተጠና ነገር ነው የሚያደርጉት የተጠና ነገር ሲደረግ የተጠና ነገር ነው ብሎክ ማድረግ የሚችለው ካልበለዚያ ይግርግር ስራ ነው አጀንዳ ይሰጡናል ብለህ ነበር እንዳይመስልህ አሁን ብዙ አውቋል ምናልባት ሞጣ ላይ እንጫዋለን አሞናል ሞጣ ላይ የሞጣ ጉዳይ አሞናል ግን ከዚህ በፊት ሞጣ ከዚህ በኋላ ሌላ ሞጣ እንዳይኖር ግን ይሄ እንዳይኖር እንሰራለን ይሄ ብዙ ሰዎች ለዚህ እየተነቃነቁ ነው እንዳይመስላቸው ምናልባት ከዚህ በፊት እንደተደረገው የኢትዮጵያ ሙስሊም የሆነ ጥያቄ ያነሳል ትንሽ ነገር ሲሰጠው ይቆማል ከዛዋላ እንደገና ደግሞ የሆነ ነገር ጡጦውን ስትነጥቀው እንደሚጮህ ህፃን ልጅ እንደገና እንነሳለን እንደሱ አይደለንም አሁን ይለያል አሁን እንለያለን ግን መሰረቶቹ ይቀሩናል እነዚህ ተቋማዊ መሰረቶች አየር ላይ ያሉት ጠረጴዛችን ላይ ያሉት ነገሮች ተነስተው ወደ ተግባር መሆን አለባቸው እነዚህ አጀንዳዎች አሁን ጠረጴዛዎቻችን ላይ ነው ያሉት ነው እኔ እንትን ምለው ስለዚህ ይሄን ጠያቂ ትውልድ መብቱን የሚጠይቅ በመጠየቅ መብቱን በመጠየቅ የተለከፈ ትውልድ መብቱን በሚያስከብር ትውልድ መቀየር አለበት ይሄ መብት ምናስከብር ስንል አሁንም እነሱ የሚያስቡት ጠመንጃ ሊሆን ይችላል አይደለም የኢትዮጵያ ሙስሊም እንደደረሰበት ግፍ እንደተፈጸመበት ግፍ ምላሽ አልሰጠም የሞጣ ሰዎች እኮ ተሰብረው እኮ የፈረሰው ሱቃቸው የተቃጠለው ቤታቸው ስር ነው ቁጭ ያሉት አሁን እነዚህ ሰዎች እኮ ጠመንጃ ነበራቸው ሽማግሌው ሲናገሩ ሰምታል ዛውያ ላይ በቃ እሱ በቂ መልስ ይመስለኛል
ሌላም ነገር ላነሳል ይችላል እንደው መለስ እንበልና ላውጣና ከዚህ ርዕሰ ጉዳይ የነበረው የትግል ሂደት አለ ሙስሊሙ ማህበረሰብ ያደረገው የሰላማዊ ትግል ታሪክ አለ ያንን ቀንጨብ አድርገን ያን የነበሩ ስኬቶች አሉ በተለይ የአምባገነናዊውን የህወሓት መራሹን የኢህአዴግ ስርዓት ተንኮታክቶ እዚህ ደረጃ ላይ ዛሬ ላይ ሀገሪቷ ወደ ለውጥ ምዕራፍ እንድትገባ ትልቅ መሰረት ከጣለ ማንንም በፍርሃት ቆፈን በነበረበት ታሪክ ላይ ሙስሊሙ ነጥሮ የወጣበት አይ እኔ መብቴን አልደራደርም ብሎ የተነሳበት ታሪክ አለና ያንን ታሪክ መለስ ብለን የነበረውን ትሩፋትና ቀጣይም ደግሞ አሁን ደግሞ ያየናቸው ያለው ስጋቶች አሉ እንደ አንድ የእምነቱ ተከታይ ስጋት አለኝ እንደ አንድ ጋዜጠኛ የሚሰሙ ነገሮች አሉ አሁን እየተደረገ ያለው ነገር ከዚህ ማህበረሰብ አንፃር ምንድነው የሚለውን የሰሞኑ እንቅስቃሴዎች አሉ እንደው እነኚህ እንቅስቃሴዎች ፋርም ያዝም እንዳለባቸውና መስተካከል እንዳለባቸው መቀጠል ያለበት ሁኔታዎች ካሉ ምላሽ በመንግስት በኩል እየተጠበቀ ያለ ከነኚህ ጋር ጠቅለል አድርገን አንዳንድ መፍትሄ አቅጣጫዎችን እንደ ምንታየን እስቲ እናቀርባቸው እኔ የኢትዮጵያ ሙስሊም ለአንድ ነገር ቆርጦ ሲነሳና መታገል ሲጀምር ምን ማድረግ እንዳለበትና እንዴት እንደሚያደርግ በበቂ ሁኔታ የድምጻችን ሰማ እንቅስቃሴ በቂ መልእክት ያስተላለፈ ስለሆነ እኔ ወደዛ ልመለስበትም ምክንያቱም አይደለም እነሱ ድፍን ዓለም ያስገረመ የትግል እንቅስቃሴ ነበር ታንክ መድፍ ተሸክሞ እስከ አፍንጫው ታጥቆ ዶር ቱ ዶር በሰፈር አለ ዶር ቱ ዶር የእያንዳንዳችንን እንቅስቃሴ እየተከታተለ እንደዛ ሲያደርግ እሱን ያንበረከከ ትውልድ ነበር አንድ ነገር ሳይኖረው ባዶ እጁን በሰላማዊ እንቅስቃሴው ምን ያህል የተዋጣለት ትግል ማድረግ የሚችል ትውልድ እንዳለ በትክክል አሳይቷል ያ ኤክስፒሪየንስ አለ ይሄ ልምድ ይዘን ቤት ነተኛ ነው ምናልባት የትግል ሂደቱ ከሽፏል አይደለም ምለው የሆነ ቦታ ላይ ቆሟል የሆነ ቦታ ላይ ለምን ቆመ ጥናት የሚያስፈልገው ይመስለኛል ምን ማድረግ አለብን የሚለው እንነጋገር እኔ ሰዎች ለሁለት ነገር ይሞታሉ በያስባለሁ አንዱ ለዓላማ ነው አምንበታለሁም ደግሞ ለሁለት ነገር ሰው መሞት አለበት በየማምናለሁ አንዱ ለዓላማ ነው የሚሞተው ዓላማ ያለው ነገር ስትሞትለት ያንን ዓላማ የሚከተል የዛለት እንኳን ባይነሳ አንድ ቀን ይዞት ይነሳል ያ ዓላማ ነው በትክክል ለዓላማ ነይተህ ለዓላማ ከሆነ የምትታገለው ዛሬ ባይሳካ ነገ ያንተን ካሊድ እንደዚህ ያደርግ ነበር እንደዚህ ነበር ይሄ ነገር አልተሳካለትም ወቅቱም አልፈቀደለትም እሱ አለፈ እንደያዘው ያንተን አርማም ያነሳሱ ይመጣና ይሄዳል ለዚህ መሞት አለበት ይላል ሌላው ለሀገር ሀገር ማለት በእስላምም ስለ ሀገራችን ያለን ነገር ሁሉ እንድንሰጥ ይፈቅዳል ስለዚህ ለሀገር መሞትም ለልጆችህ ለትውልዱ ነው የምትሞተው ስለዚህ ለሀገር መሞትም ለሁለት ነገሮች መሞት አለበት እንደዚህ ስል ግን ድምጻችን ይሰማ እንቅስቃሴ ያደረገ ተቋማዊ ነበር ብዬ አላስብም ግን አንድ ያስተሳሰረን ነገር ነበር ዲን በኢትዮጵያ ሙስሊም ላይ ይፈጸም የነበረው ያፈጠጠ እጅግ የሚሰቀጥጥ ግፍ ሁላችንንም አንድ ላይ ያደርግ እንችላል ከዚህ ግፍ ለመገላገል ሁላችንም ቆርጠን ተዘጋጅተን ነበር በዚህ የተነሳ ያጽናት ለዛ ስኬት አብቅቶናል ከዛ በኋላ ግን እንዳንቀጥልና ሌሎች ነገሮችን እንዳናስተካክል የሆነ ቦታ ላይ ቆመን የጎደለን ነገር አለ ምን ነበር የጎደለን እሱ ላይ ነው ማውራት የምፈልገው በመጀመሪያ ደረጃ አንድ እንቅስቃሴ ሲጀምር ሪዮት ዓለም ያስፈልጋል that means ሪዮት ዓለም ማለት ግድ ፖለቲካ መሆን የለበትም ፕሪንሲፕል ማለት ነው ዓላማ ነው ስለዚህ ዓላማህን የምታስፈጽምባቸው ነገሮቹ ናቸው እና እነዚህ ምንድነው የኢትዮጵያ ሙስሊም ምንድነው ይዞት የሚነሳው ነገር የኢትዮጵያ ሙስሊምን መብት የሚያስከብር ይሄ ነው ያኔ ይዘነው ነበር ያ ያጣናቸው መብቶች ለማስከበር እንቅስቃሴ አድርገን ነበር እነዚህ ነበርን ስለዚህ ይሄንን
ሪዮት ዓለም ለማስከበር ምን ያስፈልገናል? ተቋም ያስፈልገናል። ተቋም ቢሮ ያለው መዋቅር ያለው በደንብ የተዘጋጀ ጥሩ ተቋም ያስፈልገናል ይሄን ሪዮት ዓለም ከግብ ለማድረስ። ስለዚህ ተቋማዊ ነበር ወይ? እኔ ለሁሉም ነው ተቋማዊ ነበረ ለማለት የሚያስችለኝ አልነበረም። የያዘን ሪዮት ዓለሙ ነበረ ሁላችንን የሚያሳሰረን በኢትዮጵያ ሙስሊም ላይ ሲፈጸም የነበረው ግፍ አንገሽግሾን ያንን ለመታገል ቆርጠም መነሳታችን ብቻ ነበር የጋራ አደረገን። እሱ አንድ አደረገን። እሱ ነበረ እጃችን ላይ የነበረው ካርድ። እሱን ካርድ ይዘን የሆነ ቦታ ላይ ደረስን። ከዛ በኋላ እሱ ካርድ የሆነ ቦታ ላይ ለምን አልደረሰም እንበል። መሪም ነበረን። ድምጻችን ይሰማ ተቋም ባይሆንም የድምጻችን ይሰማ መሪዎች ነበሩ። እነዚህ መሪዎች በትክክል አቅማቸውን፣ ጉልበታቸውን፣ ገንዘባቸውን ኢቭን ህይወታቸውንም ለዛ አሳልፈው ሰጥተው የተዘጋጁ መሪዎች ነበሩን። ኦኬ ሁለተኛው ሰክሰስ ነው ማለት ነው። ሶስተኛው አባሎች ነበሩ። ኦኬ ድምጻችን ይሰማ አባል ነበሩ። አባሉ ግን ህግ የሚገዛው አልነበረም ወይንም ራሱ የሚተዳደርበት መርህ አልነበረው። ኢኒሺዬቲቭ ነበር በብዛት በሙሉ ፍላጎቱ ያቅድም ያልኩ ሪዮት ዓለሙ አሳስሮት የገባበት ነበር። ለዚህ እስከ መጨረሻው ሞታለሁ ብሎ የሚቆርጥ ነበር። አባል ማለት አንድ ተቋም አባል ማለት የተቋሙን ሪዮት ዓለም እስከ መጨረሻው ለማስኬድ የሚችል መሪዎቹ ሲወድቁ እንደገና አርማውን ይዞ እየተነሳ የሚሄድ ማለት ነው። አባል ማለት አባልና ደጋፊ ይለያያሉ። ደጋፊ በጣም ብዙ ነበርን። በሚሊዮኖች የሚቆጠር ሙስሊም የተሳተፈበት ትግል ነው። እነዚህ ደጋፊዎች ናቸው ዛሬ በየቤታቸው ገብተው ተኝተዋል። ምክንያቱም የሚያንቀሳቀሳቸው ተቋም አልነበረም። ስለዚህ እነዚህ ሶስተኛው ድምጻችን ይሰማ አባል ሲሆን አባሉ አንድ የድምጻችን አባል ድምጻችን ይሰማ አባል ተቋም ቢሆን ማለት ነው። ድምጻችን ይሰማ አባል ምንድነው የሚያስፈልገው? አባል ለመሆን ምን ያስፈልጋል? ክራይቴሪያ ያለው። ከዛ አባሉ ግዴታው ምንድነው? መብቱ ምንድነው? እነዚህ ነገሮች በደንብ መገለጽ አለባቸው። ብሪፍ መደረግ አለባቸው። እነዚህ ነገሮች በዚህ ነው አባል መመዘኛ አለው። እነዚህ አባሎች ወደፊት ድርጅቱንም ሊመሩ የሚችሉ ናቸው። ወር ላይ የሚወጣሉ። የድርጅቱን ስራ የሚሰሩ ናቸው። እነዚህ ሰዎች አባሎች ናቸው። ከደጋፊዎች ይለያሉ። ደጋፊዎቹ የሲምፓታይዘሩ ነው። ምን ምሳሌ እንደምሰጥ አላቅም። እግር ኳስ ቡድኖች አሉ። ደጋፊ ያላቸው አባል አላቸው። አባሎቹ በየወሩ መዋጮ ይከፍላሉ። ስብሰባ ይሰበስባሉ። ወራዊ ስብሰባ አላቸው። ስለ ድርጅቱ ይገለጽላቸዋል። ግዴታ ነው። እነሱም ድርጅቱ ይሄን ያስተካክል፣ ይሄንን ቡድኑ ይሄን ያርግ ይላሉ። መዋጮ ያዋጣሉ። መታወቂያ አላቸው። የድርጅቱ መታወቂያ አላቸው። ህጋዊ ናቸው። እነዚህ ከሌሎቹ የእግር ኳሱ ደጋፊዎች ይለያሉ። እነዚህ ሙሉ በሙሉ ጊዜያቸውንም ምናቸውንም ለዛ እግር ኳስ ክለብ የሰጡ ናቸው። ደጋፊው ግን ኳስ ሲኖርና አጨብጭቦ ሆብሎ ግብ ሲገባ ደስ ብሎት ግብ ሲስቱ ደግሞ ጮህባቸው የሚወጣ ነው። ስለዚህ ሰክሰስ ስትሆን የሚደግፍ ነው። ሰክሰስ ስትሆን ጠንካራ ስትሆን ከጎን ይሆናል። ጠንካራ ካልሆንክ ግን አይሆንም። ይሄ አባል እንትን ነው ደጋፊ። አዎ አባል ይለያል። ሌላው ቅድም ያልነው ድርጅቱ ከተሟላልን ፋይናንስ ግድ ነው። ፋይናንሱ ከየት ይመጣል? በየራሱ ይሄ የፋይናንሱ እንትን ቢሮዎች ሊከፍት ይችላል። በተለያየ ተቋም ነው። የራሱ ተቀጣሪ ሰራተኞች አሉት። ገንዘብ የሚያገኝበት ምንጭ ይፈልጋል። ምንጮቹ ራሱ ያዘጋጃል። ከአባላት መዋጮ ይቀበላል። እነዚህ ነገሮች የግድ መሟላት አለባቸው። እነዚህ 5 ነገሮች ካልተሟሉ አንድ ትግል ሰክሰስ አይሆንም። ስለዚህ ድምጻችን ይሰማ የሆነ ቦታ ላይ ጋፕ የቆመው እነዚህ ነገሮች ናቸው። እነዚህ 5 ነገሮች ሙሉ በሙሉ ተሟላለት ለማለት የሚያስችል አልነበረም። የተወሰነ ነገሩ ይጎላል፣ የተወሰነው አለ። ያሉት ነገሮች አስኪደውታል፣ የሆነ ቦታ ላይ አድርሰውታል። እነዛ ነገሮች ደግሞ ቀጣይ እንዳይሆኑ ደግሞ ሌሎቹ ነገሮች አስተኝተውታል። ስለዚህ እንደዚህ ነው መሆን ያለበት። አሁን አንዳንድ እንቅስቃሴዎች ሰማለሁኝ። የድምጻችን ይሰማ እንቅስቃሴ ምናምን እንዳለ ሰማለሁኝ። ይሄን እንዴት ኦርጋናይዝድ አድርጎ እንዴት አድርጎ መሰረታዊ የሆነ መሰረት ያለው ዘላቂ የሆነ በኢትዮጵያ ሙስሊም የሚመካበት ተቋም እንዲኖረን ነገሩ ይሄ አሁን ድምጻችን ይሰማል እንጂ በመጅሊስ ደረጃም ቢሆን ተቋም እንዳንሆን ችግር ያለብን ይመስለኛል።
ስለዚህ መጅሊስ ሁሉንም የኢትዮጵያ ሙስሊም በጋራ አቅፎ አምብሬላ ሆኖ የሚቀመጥ ነው እሱንም ህጋዊ ለማድረግ ያቃተን ይመስለኛል እንደገና ወደ ትግል የሚያስገባን ይመስለኛል እሱ መጅሊሱም የንጆ ነው ዛሬ of course ስለዚህ ተቋም ይሄ ሙስሊም ማህበረሰብ አሁንም የመጅሊሱም ጉዳይ ወይ አንድ ልባት ላይ አልደረሰም ከዚህ ቀደም ደግሞ ሙስሊም ማህበረሰብ አንድ አርጓ አስተሳስሮ በታሪክ ያየ ነው የድምጻችን ይሰማ ሂደትም የሆነ ጣፍም አልደረሰም ወይም ደግሞ የህዝብ ሙስሊም መፍትሄ አፈላላይ ኮሚቴም ያው በቅርቡ የነበሩት ሂደቶች አመርቂ ስላልሆኑ ወደዚህ ታሪክ እንዳንመለስ በሚል መልኩ ስራዎችን እንቅስቃሴዎችን ጀምሯል እነሱም ሞር የተጠና ነገሮችን ይዘው ወደ ህዝቡ ምክንያቱም ህዝቡ መርጧቸዋል በፊርማው ወዶ ፈቅዶ ምራኝ ብሎ መርጧቸዋልና ሞር የተሻለ ነገሮችን ይዘው እንደሚመጡ ተስፋ እናደርጋለን ከመሪ የሚጠበቅ ኳሊቲ አለ እነኚህን ኳሊቲዎች በተሻለ መልኩ በተደራጀ መልኩ በተጠና መልኩ ምናልባት ይዘው ከመጡ መጅሊሱም አሁን ካለበት ከኤንጂኦነት ወጥቶ ራሱን አፕግሬድ የሚያደርግበት ሜካኒዝም መኖር አለበት ወርስ ደግሞ ሙስሊም ማህበረሰብ ዛሬ ኦልተርናቲቮችን መፈለግ አለበት የሚል ምልከታ ነው በግል ያለኝ ምክንያቱም ለኔ ብሎ እኔ ስለኔ የትዬ እንደምናገር ግራ ይገባኛል በመንግስት በኩል በታያቸው ፍላጎቶች ቢኖሩም ተግባራዊ እንዳይሆኑ ያገዷቸው ያሉ እዛ ውስጥ የነበረውን ሂደት ወይም ይሄ ለውጡን የማይፈልጉ አካላቶች ራሳቸውን አስተዋጽኦ የተጫወቱበት ስለሆነ ሙስሊም ማህበረሰብ አየር ላይ የመቅረት እድሉ ሰፊ ስለሚሆን ምናልባት ዛሬም ቆም ተብሎ እንደ ህዝብ ተጽዕኖ ፈጣሪ አካላቶችም እንደ ተጽዕኖ ፈጣሪነታቸው ይመለከተኛል የሚል ማንኛውም ማህበረሰብ በዚህ ጉዳይ ላይ የነቃ ተሳትፎ ማድረግ እንዳለበት ነው በዚህ አጋጣሚ የሚሰማኝ እንደው ከሞላ ጎደል የነበረው ታሪካችን ብዙ ነገር አስተምሮናል ድምጻችን ይሰማ ተብሎ ህዝቡ አደባባይ ሲወጣ ሁሉም በየሙያው ነው የራሱን ቅድም እንዳልከው ነው እኔ እንደ ጋዜጠኝነት ሌላው አንተም እንደ ጋዜጠኝነት ሌላው እንደ ሐኪም ሌላው እንደ ምናምን የራሱን ኮንትሪቢዩሽን አድርጓል ይሄንን ምናልባት በተሻለ መልኩ ወደ መሬት የሚወርድበትና ተጠናክሮ በተሻለ መልኩ ወደ አደባባይ ዳግም ከመውጣት ይልቅ የተሻሉ ነገሮች የሚፈጠሩበት ሜካኒዝም ዛሬም ቁጭ ተብሎ መታሰብ አለበት የሚል የኔ የግል ምልከታ ይሄ ነው በዚህ ርዕሰ ጉዳይ ላይ ማለት ነው እንደው እንዳጠቃላይ ዛሬ የነበረን ቆይታ ብዙ የሚነሱ ሌሎችም በጣም ብዙ አጀንዳዎች ይኖሩናል ያው አንተም ቀጣይ እንደምትገኝ በዚህ መድረክ ላይ ተስፋ አድርጋለሁ ምናልባት ቀጣይ የሚኖሩን ፕሮግራሞች ላይ ውይይቶች ይኖሩናል ብለን ገምታለሁ ወቅታዊ ርዕሰ ጉዳዩን በሚመለከት ሀገራዊ አጀንዳዎችን በሚመለከት ሰፊ ቆይታዎች እናደርጋለን ካንተ ጋር ቀጣይ ሌላ ግንኙነት እንዳለን ተስፋ ማድረግ ፕሮግራማችንን ያው ሰዓቱ ረዘም ያለ ስለፈጀ ዳግም ወደ ሌላ ጊዜ ማስተላለፍ ወይ የሚቀሩ በጣም ብዙ አጀንዳዎች የምናነሳበት ሌላ መድረክ እስክናመቻች የዛሬውን ፕሮግራም አንተም ፈቃደኛ ሆነ እዚህ ድረስ ተገኝተህ ለአድማጮቻችን ይሄንን የመሰለ ቆይታ አብረን ስላደረግን እኔ ደስተኛ ነኝ በርግጠኝነት አድማጮችም በእነኛ ሀሳቦች ላይ አጣን የሚሉትን ሀሳቦች እንደተነሱላቸው ተስፋ እናደርጋለን ምክንያቱም በሚዲያችን አልተለመዱ ርዕሰ ጉዳዮች ናቸው እስላማዊ በሚል አንደበት እስከዛ ድረስ ሲነሱ የነበሩት ኢልምና ኢልም ዙሪያ ያሉ ርዕሰ ጉዳዮች ናቸው ሌሎቹ ርዕሰ ጉዳዮች ላይ ባይተዋር እየሆነን የበይ ተመልካቾች ሆነን ያየናቸው ያሉ ሁኔታዎች አሉ ምናልባት ከዚህ በኋላ መቅረት አለባቸው የሚል ሐሳብ ያለን እኔም በቅርቡ ሌሎች ፕሮግራሞችም ይኖሩኛል እነኛን ፕሮግራሞች ይዘን ወደ መድረክ የምንወጣበት ምናልባት NuuralHudaa አሁን ላይ ባለበት ስታተስ ወደ ተሻለ እርከን የሚሸጋገርበት ይሆናል ብለን እንገምታለን አንተም ሬዲዮ ነጃሺ ላይ እንግዲህ ጠንካራ ነገሮችን እያነሳ ህዝብ ጋር በሰፊው እያደረስክ ነው ይሄም በርቶ ወደ ተሻለ ሚዲያውንም ከፍ ማለት እድል እንዳለበት ይሰማኛል በዚህ አጋጣሚ ጋዜጠኛ ዳርሰማ ሶሪ የነበረን ታሪክ ከሬዲዮ ቢላል ምናልባት ዛሬ ላይ ደርሷል አንተ ምናልባት የ20 እና 25 አመት እድሜ በሚዲያው ዓለም ላይ አሳልፋል ትልቅ አቅም አለ ትልቅ ጉልበት አለ ምናልባት ዛሬም ይሄንን ፖቴንሻል በሰፊው መጠቀም አስፈላጊ የሆነበት ጊዜ ነው እኛ ገና ከዩኒቨርሲቲ ቆጣን ባጭር ጊዜ ነው ሚዲያውን ሳንሰራ ወደ ስር የገባነው ስለዚህ ብዙ ልምድ ከናንተ የምንወስድበት ይኖራል እጅግ በጣም አድርጌ እያመሰገንኩ የዛሬውን ወቅታዊ ፕሮግራማችንን በዚሁ አስተላልፋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ